ቤኪ ስፖርት ዕለታዊና አጫጭር ውድ የቤኪ ስፖርት ቻናል ቤተሰቦች ዕለታዊና አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ ወደምንመጣበት ቤኪ ስፖርት ቻናል እንኳን በሰላም መጡ። ዕለታዊና አጫጭር ስፖርታዊ መረጃዎችን በየዕለቱ ወደ እናንተ ምናደርስ ይሆናል። ለምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ትላንት በተካሄደ የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ፉልሃምን በሜዳው በማስተናገድ 3-0 በሆነ ውጤት በማሸነፍ ከማንቸስተር ሲቲ ጋር ያለውን ነጥብ ልዩነት ወደ 6 ማስፋት ችሏል። ትላንት በተደረገው ጨዋታ ላይ አርሰናሎች በጣም ባልተለመደ መልኩ እጅግ ድንቅ እንቅስቃሴ ያደረጉ ሲሆን በማጥቃታቸውም ላይ ፈርስት ሃፍ ብቻ ጎል ኤክስጂያቸው ከ2.2 በላይ የሆነ ኤክስጂ አስመዝግበዋል። ለአርሰናልም ጎሎቹን የመጀመሪያውን ጎል ቪክቶር ዮኬሬሽ ሲያስቆጥር ቡካዮ ሳካ እጅግ አስገራሚ በሆነች መልኩ ለቪክቶር ዮኬሬሽ አቀብሏል። የሳካ መመለስ አርሰናል ምን ያህል ጠቃሚ እንደሆነ ያሳየች አሲስት ነበረች። በመቀጠልም ቪክቶር ዮኬሬሽ ለሳካ አሲስት ያደረገለትን ጎል ሳካ በግሩም ሁኔታ አስቆጥሮ አርሰናል 2-0 በሆነ መሪነት ቀጠለ። ቀጥሎም ልክ የመጀመሪያው አጋማሽ ሊጠላቀቅ ስላለ ትሮሳርድ ክሮስ ያደረገችውን ኳስ ቪክቶር ዮኬሬሽ ለቡድኑ ሶስተኛውን ለራሱ ደግሞ ሁለተኛውን ጎል በማስቆጠር አርሰናል ፈርስት ሃፍ 3-0 እንዲመራ ማድረግ ችሎ ነበር። ሰከንድ ሃፉ ላይ ግን ሳካ በማዱዌኬ ተቀይረው ወጥቷል እና ራይስ ረፍት ተሰጥቷቸዋል። እናም አርሰናል ቀጣይ አትሌቲኮ ላለበት ጨዋታውን በጥንቃቄ ያካሄደው ሲሆን ሰከንድ ሃፉ ምንም ጎል ሳይቆጠርበት ጨዋታውም 3-0 በሆነ ውጤት ተጠናቋል። በዚህም ውጤት መሰረት መድፈኞቹ ማንቸስተር ሲቲ 2 ቀሪ ጨዋታውን እስኪጫወት ድረስ በ6 ነጥብ እና በ4 የጎል ልዩነት የሊጉ መሪ ሆኖ ተቀምጧል። ይህ ለአርሰናል እጅግ ጥሩ ዜና ነው። አሁን ጫናዎቹ ወደ ማንቸስተር ሲቲ ይሆናሉ። ሰኞ ዕለት ኤቨርተንን የሚያስተናግድበት ጨዋታ ለማንቸስተር ሲቲም ከባድ ይሆናል ተብሎ ይጠበቃልና ማንቸስተር ሲቲዎች ቀጣይ አርሰናል ላይ የነበረው ጫና ወደ ማንቸስተር ሲቲ ዞሯል ማለት ነው። ቪክቶር ዮኬሬሽም የጨዋታው ኮከብ ተመርጧል ማለት ነው። ሌሎች ትላንት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ዌስትሃም ዩናይትድ በብሬንፎርድ 3-0 መሸነፉን ተከትሎ ቶተናም ካሸነፈ ዌስትሃም ወደ ወራጅ ቀጠና የሚወርድ ይሆናል ማለት ነው። ሌላው ወልቭስን ከሳንደርላንድ ያገናኘው ጨዋታ 1-1 በሆነ ውጤት ተጠናቋል ማለት ነው። ሌላው ኒውካስትል ዩናይትድ ብራይተን 3-1 በሆነ ውጤት ማሸነፍ ችሏል። በዚህም መሰረት ማንቸስተር ዩናይትድ የሚያሸንፍ ከሆነ የአውሮፓ ቻምፒየንስ ሊግ መግባቱን የሚያረጋግጥ ይሆናል። ማሸነፍ ብቻ አይደለም አቻም ለማንቸስተር ዩናይትድ በቂ ነው። ያለበዛ ግን በርንሞዝ ነጥብ የሚጥል ከሆነ ማንቸስተር ዩናይትድ ተሸንፎም ቢሆን ሊያረጋግጥ የሚችልበት እድል አለ ማለት ነው። ሌላው ዛሬ በጉጉት የሚጠብቀው የላንካሻየር ደርቢ ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ ምሽት 11:30 ላይ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ሁለቱ ክለቦች እጅግ ባላንጣና የእንግሊዝ ፕሪሚየር ሊግ ትልልቆቹ ክለቦች ናቸው። ዓለም ከሚጠብቋቸውና ከሚጓጓላቸው ሜዳ ላይ የሚታየው ፊልም እጅግ አስገራሚ ከሆነና የእንግሊዝ ትልቁ ጨዋታ የሆነው ማንቸስተር ዩናይትድ እና ሊቨርፑል ስኬት በላይ እዚህ የደረሱ 2020 ፕሪሚየር ሊግ የያዙ ሁለቱ የእንግሊዝ ፕሪሚየር ሊግ ግዙፍ ክለቦች ማንቸስተር ዩናይትድ ከሊቨርፑል አመሻሽ 11:30 ላይ ከሊቨርፑል ጋር የሚያደርገው ኦልድ ትራፎርድ ላይ የሚደረገው ጨዋታ ዓለም ሁሉ በጉጉት የሚጠብቀው ጨዋታ ነው። በጨዋታው ላይ ከሊቨርፑል በኩል እነ አሊሰን ከጨዋታው የማይደርሱ ኤኪቲኬ ሳላ በጨዋታው የማይገኙ ሲሆን አዲስ በተሰማ ዜና አሌክሳንደር አይዛክም በጉዳት ምክንያት ከጨዋታው ውጭ ሊሆን እንደሚችል እየተዘገበ ሲሆን ታማኝ ምንጮች ግን እስካሁን ያላረጋገጡ ዜና ነው። በማንቸስተር ዩናይትድ በኩል ማቲያስ ኩኛ ወደ ልምምድ እንደተመለሰና ጨዋታውም ላይ እንደሚሳተፍ የተረጋገጠ ሲሆን በሌላ በኩል ቤንጃሚን ሼስኮና ሉክ ሾው ግን የመሰለፋቸው ነገር አጠራጣሪ እንደሆነ ተዘግቧል። ይህን ጨዋታ ማንቸስተር ዩናይትድ የሚያሸንፍ ከሆነ ከሊቨርፑል በ6 ነጥብ በመራቅ የአውሮፓ ቻምፒየንስ ሊግ መሳተፉን 100% የሚያረጋግጥ ጨዋታ ሲሆን ሊቨርፑል ደግሞ ሶስተኝነትን ከማንቸስተር ዩናይትድ ለመቀማት ሲሆን ጨዋታውን በ1 ጎል ልዩነት ካሸነፈ እዛው 4ኛ ይሆናል። ነገር ግን ሊቨርፑል በ2 ጎል ልዩነቶች ማንቸስተር ዩናይትድን ድል የሚያደርግ ከሆነ ማንቸስተር ዩናይትድን በመብለጥ በሊጉ 3ኛ ላይ መሆን የሚችልበት እድል አለና ይህ ዓለም ሁሉ የሚጠብቀው ጨዋታ አመሻሽ 11:30 ሲል በቲያትር ኦፍ ድሪምስ ኦልድ ትራፎርድ የሚደረግ ይሆናል። የዕለታዊና አጫጭር ስፖርታዊ መረጃዎችን ከፈለጋችሁ የኛን ቻናል ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።